ጨዋዎች ናቸው የኢትዮጵያ ሙስሊሞች። በጣም እንደውም ኢትዮጵያ ውስጥ ትክክለኛ ኢትዮጵያዊ ማን ናቸው ብትሉ ሙስሊሞች ናቸው። በሃይማኖት ከሄድን እንደ ኢትዮጵያ ሙስሊም ለኢትዮጵያ ለሀገሩ ዋጋ የሚከፍል የለም። እኔ ብሆን አስባቸዋል። ሙስሊም ማለት እኮ 2 ቢሊየን በዓለም አቀፍ እኮ ከፈለጉ ጫና እንፍጠር ካሉ እኮ መፍጠር ይችላሉ። ግን ሀገራቸውን ይወዳሉ። በጣም ነው የምላችሁ የኢትዮጵያ ሙስሊሞች ይለያሉ። እግዚአብሔር ነው የምላችሁ ይለያሉ። እኔ ለለያያቸው ፈልጌ አይደለም፣ ጀስት አነስትሪ ነው የምናገረው። ይለያሉ። በጣም ካልቸሩን ባህሉን ተዋህደው የሚኖሩ እኮ ናቸው። ግን በጣም ጠንካራ ሙስሊሞች ከመጡ ጠንከር ያሉ እምነታቸውን በአግባቡ የሚያስተምሩ ሃይማኖታቸውን በደንብ አድርገው መጠበቅ ሲጀምሩ ጽንፈኛ ይባላሉ፣ አክራሪ ይባላሉ። እኛም ሳናስበው ክርስቲያኖች ስለሆንን ሳናስበው እኔ ሁለቴን እንደምላ የፈለገ ቢሆን በዚህ ደረጃ መውረድና መዝቀጥ ተገቢ ነው ብዬ አላስብም። አቡበከርን ከስንት ጽም ከነ ዘመድኩን በቀለ ጋር ነው የምናወዳድረው። የሙስሊሞችን ንግግር አምጥታችሁ ከነማን ጋር ነው የምናስተያየው? ከቅዱስ ሲኖዶስ ውስጥ ያለው ከነ ሻለቃ ጴጥሮስ ጋር ነው የምናወዳድረው? ከነ ምህረተአብ ጋር ነው የምናወዳድረው? አንተ ኦርቶዶክሶች እኮ ሀቅ ለመናገር እኮ የሚሰማቸው እኮ ኢትዮጵያ እኮ የግላቸው የብቻቸው አሁን እኮ ነው እየስተካከሉ የመጡት። አሁን እኮ በብልጽግና ዘመን ዶክተር አብይ አህመድ እኮ ነው ትንሽ እኮ ስርዓት እያስያዛቸው የመጣ እንጂ በጣም እኮ ልቃፎች እኮ እንደፈለጉ እኮ ነው የሚናገሩ። ጴንጤውን፣ ሙስሊሙን፣ ዋቄፈናውን እንደፈለጉ እኮ ነው የሚናገሩት። እንደፈለጉ ምንም እንትን የላቸውም። ግን ትክክል አይደለም። ተረዳችሁ? ተቻችለን ነው መኖር ያለብን። ሙስሊሞች ችለውና ሙስሊሞች ለ700 ዓመት ኢትዮጵያ ውስጥ ከምን 700 አልኩኝ ከ7ኛ ክፍለ ዘመን ጀምሮ ነው የገቡት።